ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራሁ አብሬያችሁ የምቆየው ክፍሌ አለሙ ነኝ። ነሐሴ 19 2017 ዓ.ም በይፋ የሚጀመረው የ2018 የትምህርት ዘመን የተማሪዎች ምዝገባ የተሳካ እንዲሆን ባለድርሻ አካላት ትኩረት ሰጥተው እንዲንቀሳቀሱ የከፋ ዞን መምህራን ማህበር አሳሰበ። ለ2018 የትምህርት ዘመን በዞኑ 351458 ተማሪዎች ይመዘገባሉ ተብሎ ይጠበቃል። ዘገባው የባልደረባችን ታምራት ኃይሌ ነው። ምህረት ማሞት አቀርበዋለች። ነሐሴ 19 2017 ዓመተ ምህረት በይፋ የሚጀመረው የ2018 የትምህርት ዘመን የተማሪዎች ምዝገባ የተሳካ እንዲሆን ባለድርሻ አካላት ትኩረት ሰጥቶ እንዲንቀሳቀሱ የከፋ ዞን መምህራን ማህበር አሳስበዋል። በ2018 የትምህርት ዘመን በዞኑ 351458 ተማሪዎች ይመዘገባሉ ተብሎም ይጠበቃል። የተማሪዎች ምዝገባ ስራን በወቅቱ ለማሳካት በየደረጃው ንቅናቄዎች ሲደረጉ መቆየታቸውን የገለጹት የማህበሩ ፕሬዝዳንት አቶ ተመስገን ወንድሙም ምዝገባ በሁሉም ትምህርት ቤቶች ከነሐሴ 19 ጀምሮ በይፋ እንደሚጀመር ማስታውቋል። በ2018 የትምህርት ዘመን 351458 ተማሪዎች እንደሚመዘገቡ ያብራሩት ፕሬዝዳንቱ የተማሪ ወላጆችም ልጆቻቸውን በወቅቱ ወደ ትምህርት ቤት መላክ እንዳለባቸውና መምህራኖቹም በጊዜ ስራ ቦታ ላይ ተገኝተው ኃላፊነታቸውን እንዲወጡ አስገንዝበዋል። የ2018 የትምህርት ዘመን የመማር ማስተማር ስራ መስከረም 5 2018 ዓመተ ምህረት እንደሚጀመር ታውቋል። በ2018 ዓመት እንደ ከፋ ዞን 351458 ተማሪዎች ይመዘገባሉ ተብሎ እቅድ ተይዟል። እነዚህ ተማሪዎች እንዲመዘገቡ እንግዲህ የትምህርት ጉዳይ የአንድ ባለድርሻ አካል ጉዳይ አይደለም። የትምህርትን ጉዳይ በርካታ የሚመለከታቸው አካላት አሉ። ወላጅ አለ፣ ተማሪው አለ፣ መንግስት አለ፣ መምህር አለ፣ መንግስታዊ ያልሆኑ ድርጅቶች አሉ፣ መምህራን ማህበር አለ፣ ሌሎችም የሚመለከታቸው በዚህ ምድር ላይ ያሉ ሁሉ የትምህርት ጉዳይ ይመለከታቸዋል። ምክንያቱም ትምህርት ለየትኛውም ጉዳይ የመጀመሪያው ግንባር ቀደምና ለአንድ ሀገር ለውጥ ትልቅ ሚና ከሚጫወቱ ነገሮች አንዱና ዋነኛው ትምህርት ስለሆነ እነዚህ አካላት በሙሉ ይመለከታቸዋል ማለት ነው። ከዚህ አንጻር እነዚህ ተማሪዎች 351458 ተማሪ ይመዝገብ ሲባል ሁሉም ሰው ወላጅም ከነሐሴ 19 ጀምሮ ልጆችን ለምዝገባ ወደ ትምህርት ቤት መላክ አለበት። ተማሪዎችም በጊዜ ተመዝግበን በጊዜ መማር አለብን የሚል ቁጭት ይዞ በሰዓቱ መጥተው መመዝገብ አለባቸው። መምህራንም ይሄ ተማሪ በጊዜ መጥቶ ከተመዘገበ በሰዓት ምክንያቱም የትምህርት ስራ በደቂቃ ተሸንሽኖ ነው የሚሰጠው። በዛት በካላንደሯ መሰረት ተማሪውን አስተምሬ የተሰጠኝን መጽሐፍ ይዘት ማጠናቀቅ ይችላልው የሚለውን ከግምት በማስገባት ስልጠና ያልሄደ የአቅም ግንባታ ስልጠና የክረምት ትምህርት ያልሄደና ቤት ያለ መምህር ነሐሴ 19 ላይ ገብቶ ተማሪዎች እንዲመዘገቡ ሚናውን መጫወት አለበት። መምህራን ማህበርም ከክልል ጀምሮ ተሳትፏል። ክልል ላይ የዞን ተሳትፏል። ዞን ላይ የወረዳ ከ14 መዋቅር መጥተዋል። ሶስቱ በአጋጣሚ አልመጡም። ከ14 መዋቅር መጥቶ ሰምተዋል። እነዚህ መምህራን ማህበር ተወካዮችም ተማሪዎች እንዲመጡ ሚናቸው መጫወት አለባቸው። በአንዳንድ መዋቅሮች ጥያቄ የሚያስነሱ መምህራኖች መኖራቸውን አያይዘው ያነሱት የዞኑ መምህራን ማህበር ፕሬዝዳንቱም የመምህራን የሐምሌ ወር ደረጃ እድገት ያልተከሉ 4 መዋቅሮች መኖራቸውን ገልጸው እነዚህ መዋቅሮች ፈጥነው ለመምህራኑ ጥያቄ ተገቢው ምላሽ እንዲሰጡ አሳስበዋል። የመማር ማስተማሩ ስራ በወቅቱ ለማስጀመር የሚያስችሉ የቅድመ ዝግጅት ተግባራት ከወዲሁ መጠናቀቅ እንዳለባቸው የከፋ ዞን መምህራን ማህበር አሳስበዋል። ተማሪው ይመዝገብ ብለናል እንበልና 351458 ተማሪ መጥቷል እንበል። ይሄ 351458 ተማሪ ወደ ትምህርት ቤት ሲመጣ ደግሞ ያን ተማሪ የሚያቆየው የሚያስተምረው ትልቁ ባለድርሻ መምህር ነው። ስለዚህ መምህርን ከመያዝ አንጻር አልፎ የሚታዩ የመልካም አስተዳደር ችግሮች መታረም ያለባቸው አሉ። እነሱ ይታረማሉ። ከዛ ውጪ በሐምሌ 2017 ደረጃ እድገት መትከል ካለባቸው 13 መዋቅር ልክ ሐምሌ ወር ላይ ያለምንም ውዝፍ ተክሎ አሉ። ያልተከሉ ሺሺንዳ፣ ጠሎ፣ ጊምቦና አዲዮ ወረዳ ደግሞ ቢያንስ በዚህ በነሐሴ ወር ተክሎ ወረዳቸውንም ከውዝፍና ከሌላ መልካም አስተዳደር ጥያቄ ሊያወጡ ይገባል። ከዛ ውጪ የመምህራን መኖሪያ ቤትን አስመልክቶ መንግስት ያወጣው መመሪያ አለ። ገጠር ላይ ያለ መምህር ህብረተሰቡ ሰርቶ ያኖር ይላል።
ከተማ ላይ ያለ መምህር ማዘጋጃ ክልል ላይ ያለ መምህር ቦታ ተሰጥቶት ተደራጅቶ ወስቶ ቤት ይስራ ይላል። ከዚህ አንፃር ባለፈውም ሲደረግ በነበረው ንቅናቄ የሚጠገኑ ቤቶች ተጠግኖ አዲስ መሰራት ያለባቸው ቤቶች ተሰርቶ ኩሽና ተጠግኖ እነዚህ ነገሮች መዘጋጀት አለባቸው። መምህራን ሲመጡ ግቢው መጸዳት አለበት። ለትምህርት ለመማር ማስተማር ምቹና ማራኪ ሳቢ መሆን አለበት የትምህርት ተቋም የሚል ንቅናቄ በቀደም ተደርጓል። በዚህ ልክ ህብረተሰቡም ወጥቶ አሁን ባለው ቀን ግቢውን የማመቻቸት የመምህራን ቤትን መጠገን ስራ ሊሰራ ይገባል። ከተሞች ላይ ደግሞ ለተደራጁ መምህራን ቦታ ሊሰጥ ይገባል። አሁን በቀደም በቅርቡ አዲዮ ወረዳ መራ ተሰጥቷል። በጣም እናመሰግናለን የአዲዮን መንግስት። በዚህ ልክ ቦንጋም ወደ 7 ማህበር እስከ 3 ዓመት የሚሆን ተደራጅተው የሚጠብቁ አሉ። እሱንም ከቦንጋ መንግስት ተጠሪ ጋር ከቦንጋ ከተማ አስተዳደር ከንቲባ ጋር አውርተናል። የልየታ ስራ የተሰራ ነው፣ ቦታ የተዘጋጀ ነው፣ ይሰጣል ተብሏል። ይሄም በጊዜ ተለይቶ ተሰጥቶ መምህራን ቦታ ወስቶ ቤት ሰርቶ ተረጋግቶ ጥራት ያለውን ትምህርት ሊያስተምሩ ይገባል። የአዲዮ ወረዳ ምክር ቤት ባካሄደው 4ኛ ዙር 12ኛ ዓመት 28ኛ መደበኛ ጉባኤው የወረዳውን የ2018 በጀት ከ500 ሚሊዮን 919 ሺህ ብር በላይ በማድረግ አጸደቀም። በጀቱ ለልማትና መልካም አስተዳደር ተግባራት ማስፈጸሚያ እንዲውል ተገቢ ክትትል እንዲደረግ የምክር ቤት አባላት አሳስበዋል። ዘገባው የሀብታሙ ወልደስላሴ ነው። ዘሩፋይል ሀብታሙ ያቀርበዋል። የወረዳው ምክር ቤት በወረዳው በ2018 የበጀት ዘመን ለሚከናወኑ የመደበኛና ካፒታል ፕሮጀክቶች ማስፈጸሚያ ከመደበኛው በጀት 195 ሚሊዮን 288388 ብር በላይ ከወረዳው መደበኛ ገቢ 17 ሚሊዮን ከጤና ጣቢያ ገቢ 18 ሚሊዮን 785 ሺህ ብር በላይ ደግሞ ከትምህርት ቤቶች እንዲሁም ከማዘጋጃ ቤታዊ ገቢ 27 ሚሊዮን 421 ሺህ ብር 4 ሚሊዮን 660 ሺህ ብር በላይ ከእርዳታ የሚገኝ መሆኑ በፋይናንስ ጽሕፈት ቤት ኃላፊው ለምክር ቤቱ ቀርቧል። ከዚህም ለደሞዝ 308 ሚሊዮን 841 ሺህ ብር በላይ ለካፒታል ፕሮጀክቶች ማስፈጸሚያ 96 ሚሊዮን 836 ሺህ ብር በላይ ተይዞለታል። ለስራ ማስኬጃ ወጪዎች 59 ሚሊዮን 455 ሺህ 555 ብር በድምሩ 500 ሚሊዮን 919 ሺህ ብር በላይ የወረዳው በጀት ሆኖ ለምክር ቤቱ አባላት ከነማብራሪያው ቀርቧል። ሌሎች የትኩረት መስኮችን በጀቱ እንደሚያካትት የጠቀሱት የጽሕፈት ቤቱ ኃላፊ አቶ እንግዳውቱ በጀቱ ከ2017 በጀት ጋር ሲነጻጸር የ63.56 በመቶ ብልጫ እንዳለው አስረድተዋል። ኃላፊው አክለውም በጀቱ የወረዳውን የመልማት ፍላጎት መሰረት ያደረገ መሆኑን አክለው ከበጀቱ ለሰብአዊ ጉዳዮችና ለድህነት ቀናሽ ተቋማት ከ60 በመቶ በላይ እንደተመደበም ገልጸዋል። የተመደበውን በጀት ለታለመለት ዓላማ በቁጠባና በተጠያቂነት መጠቀም እንደሚያስፈልግ የምክር ቤቱ አባላቱ አሳስበዋል። በወረዳው ፋይናንስ ጽሕፈት ቤት ኃላፊ አቶ እንግዳ ውቶ ለምክር ቤቱ የቀረበው የ2018 የበጀት ዓመት የበጀት ረቂቅ አዋጅ በምክር ቤቱ አባላት ውይይት ከተደረገበት በኋላ በሙሉ ድምጽ ጸድቋል። የወረዳዋን ሁለንተናዊ እድገት ማፋጠን፣ የመልካም አስተዳደር ችግሮችን መቅረፍ፣ የወጣቶችን ተጠቃሚነትን ማረጋገጥና የስራ ዕድል መፍጠር እንዲሁም ሰው ተኮር አገልግሎቶችን ማጠናከር እንደሚገባ ዋና አፈ ጉባኤው አቶ ተካኤ ዳራሽ አቅጣጫ አስቀምጠዋል። የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ እየተደረገ ባለው እንቅስቃሴ ውስጥ መንግስታዊ ያልሆኑ ድርጅቶች ከፍተኛ ሚና እየተጫወቱ መሆኑ ተገለጸ። በከፋ ዞን ጨታ ወረዳ የግብርናን ዘርፍ በሚደግፉ ፕሮጀክቶች እየተከናወኑ ያሉ የልማት ተግባራት ባለድርሻ አካላት ተጎብኝቷል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ብሩክታይት ብርሃኑ በጉብኝት ወቅት ንግግር ያደረጉት የወረዳ ምክትል ዋና አስተዳዳሪ አቶ ሰለሞን ኃይሌ ፕሮጀክቱ እያደረገ ላለው ድጋፍ አመስግነዋል። የህብረተሰቡን የልማትና የመልካም አስተዳደር ችግሮችን ለመፍታት የሚደረገውን ጥረት ውጤታማ ለማድረግ መንግስታዊ ያልሆኑ ድርጅቶች ከፍተኛ ሚና እየተወጡ እንደሆነ ገልጸዋል። የወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ አሸብር ሲሳይ በበኩላቸው ፕሮጀክቱ ህዝብን ከህዝብ የሚያገናኙ የመንገድ መሰረተ ልማቶችን በህብረተሰብ ተሳትፎ በማሰራት በተግባሩ ለተሳተፉ አካላት እውቅና የሚሰጥ ፕሮጀክት ነው ብለዋል። ፕሮጀክቱ በ6 ንዑስ ተፋሰስ ቀበሌዎች ከ8 ኪሎ ሜትር በላይ መንገድ ስራ እየሰራ ቆይቷል ያሉት አቶ አሸብር በአሁኑ ሰዓት ይህ መንገድ ስራ ተጠናቆ ለአገልግሎት ክፍት መደረጉን አሳውቀዋል። የፕሮጀክቱ አስተባባሪ አቶ አብዱ ሲራጅ በበኩላቸው ከመሰረተ ልማት ስራ ባለፈ የግብርና ስራዎችን ከመደገፍ አንጻር የተለያዩ የአየር ንብረት ለውጥን መቋቋም የሚችሉ የሰብልና የፍራፍሬ ምርት ዝርያዎችን ለተመረጡ አርሶ አደሮች ማከፋፈሉን ተናግረዋል።
ፕሮጀክቱ ከዘላቂ መሬት አያያዝ በተጨማሪ በሰብል ልማት በእርባታና በተፈጥሮ ሀብት ዘርፍ በርካታ የኑሮ ማሻሻያዎችን እየሰራ ሲሆን የኑሮ ደረጃቸው ዝቅተኛ የሆኑ ማህበረሰብ ክፍሎችን ተጠቃሚ እያደረገ እንደሚገኝ በመግለጽ አርሶ አደሮች ፕሮጀክቱ የሚያመጣቸውን ሀብቶች በአግባቡ እንዲጠቀሙ መልእክት አስተላልፈዋል። በመጨረሻም የወረዳ ምክትል ዋና አስተዳዳሪ አቶ ሰለሞን ኃይሌ በወረዳው የተሰማሩ መንግስታዊ ያልሆኑ ድርጅቶች በርካታ ስራዎችን በማከናወን ማህበረሰብን እየጠቀሙ እንደሚገኝ አስረድተዋል። አቶ ሰለሞን አክለውም ባለድርሻ አካላቶች የፕሮጀክቱን ዓላማ በመገንዘብ ውጤታማነት ላይ የድርሻቸውን እንዲወጡ አሳስበዋል። የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ እየሰራ መሆኑን የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀም። ጽሕፈት ቤቱ ባካሄደው የ2017 በጀት ዓመት የአፈጻጸም ግምገማና የ2018 እቅድ ውይይት ላይ በወረዳው የሴቶችን ተጠቃሚነት ለማረጋገጥ እየተከናወኑ ያሉ ተግባራት አበረታች መሆናቸው ተገልጿል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ምህረት ማሞት አቀርበዋለች። ከመድረኩ ተሳታፊዎች መካከል ያነጋገርናቸው የሴቶችን ኢኮኖሚ ማህበራዊና ፖለቲካዊ ተጠቃሚነትን ለማረጋገጥ እየተከናወኑ ያሉ ተግባራትን እንደሚከተለው ገልጿል። የ2017 እቅድ አፈጻጸም እየገመገምን ነው ያለነው። ከዚህ ውስጥ እንግዲህ 50%ን ሴቶች እንዲጠቀሙ እንደ ወረዳችን በፓርቲያችን በጣም ብዙ ስራዎች ተሰርቷል። በእውነቱ አሁን በስዕሉም ብትመለከቱ ቅድም በቀረበው ሪፖርት ላይም ብትመለከቱ በተለይ አቅመ ደካማ ሴቶችን በማደራጀት በፓርቲ እቅድ በወረዳ ድጋፍ ባሉን 3 ዋና ዋና ማዘጋጃዎች ላይ አቅመ ደካማ ሴቶችን አደራጅቶ ሼድ በማዘጋጀት 1500 ያክል ዶሮዎችን የእንቁላል ዶሮዎችን በማዘጋጀት ይህንን እየሰሩ ራሳቸውን እንዲያገግሙ እንዲጠቀሙ በተለይ ሴቶች ከሴቶችም አልፎ አቅመ ደካማዎች በኢኮኖሚያቸው በጣም ዝቅ ያሉ ሴቶችን በመመልመል ይህን ስራ በመስራት ላይ ይገኛል። አልፎ ተርፎም አሁን እናቶች በወሊድ አንድም እናት እንዳትሞት ያንዳንዱ ቀበሌ ላይ የሚሰሩ ስራዎች አሉ። አሁን ቅድም እንደሰማችሁት አንድ ኢንተርፕራይዝ ለአንድ እናት በሚል በወሊድ ምክንያት ወደ ጤና ጣቢያ ለሚገቡ ሴቶች አልጋቸውን ፍራሽ ተመቻችቶላቸው እዛ ጤንነታቸው ተጠብቆ በባለሙያ ድጋፍ እንዲወልዱ እንደዚህ አይነት ድጋፎች እየተደረጉ ያሉበት ሁኔታ አለ። ከዛም አልፎ ተርፎ ደግሞ እናቶች ጤና ጣቢያ ሲገቡ በምግብ እንዳይጎዱ አንድ እንቁላል ለአንድ እናት በሚል ቀበሌ ውስጥ በልማት ህብረት በሴቶች ልማት ህብረት እየተሰበሰበ ላሉን 6ቱም ጤና ጣቢያዎች ላይ እንቁላል፣ የእንጨት ድጋፍ እንደዚህ የተለያዩ የምግብ ቁሳቁስ ድጋፎች እየተደረጉ ከበፊቱ የተሻለ አሁን ሴቶች በጣም ተጠቃሚ እየሆኑ ነው ያሉት። ከዛም ባሻገር ደግሞ በኢኮኖሚ አቅማቸውን እንዲያጎለብቱ አሁን በሚሰጠው አቅጣጫ ከድርጅታችን በሚሰጠው ኢኒሼቲቭ በመጠቀም ታች ላይ ሴቶች ራሳቸውን ኢኮኖሚ እንዲያዳብሩ በቁጠባ በተለያየ በጓሮ አትክልት በአንድ ቀን ጫጩት ማርባት በእንቁላል ዶሮ እየተደራጁ አሁን ወደ ምችቴ አካባቢ ብንሄድ በበግ ማርባት በድለባ በጣም ወጣ ያሉ ሴቶች ራሳቸውን እየቻሉና ከዛም አልፎ ተርፎ አቅመ ደካማ የሆኑትን ሴቶችንም በመጠገም በመደገፍ እየተባበሩ ያሉበት ነው። ይሄ ዞሮ ምንድነው የፓርቲያችን ኢኒሼቲቮች ናቸው። ብዙ በመሰረተ ልማትም ይሁን በኢኮኖሚም ይሁን በማህበራዊም ይሁን ሴቶቻችን በጣም እየተጠቀሙ ነው ያሉት፣ ተጠቃሚ ናቸው የሚል አስተያየት ነው ያለኝ። ይህ ተግባር በ2018 በጀት ዓመት እንዲጠናከር ያስገነዘቡት አስተያየት ሰጪዎቹ የበኩላቸውን እንደሚወጡም ተናግሯል። አንደኛ ያው ሴቶች በራሳቸውም ለመምጣት በራሳቸው መሞከር መቻል አለባቸው። ሌላው ደግሞ መሪዎችም ያለው አባላት እንዳለ ብልጽግና አካል የሆነ ሰው ሴቶችን በተለያዩ ዘርፎች ብቁ ሆኖ በንግዱ ዘርፍ፣ በትምህርት ዘርፍ፣ በተለያየ በፖለቲካ ዘርፍ አቅማቸውን ተጠቅሞ የራሳቸውን እውቀት ተጠቅሞ የተሻለ ነገር ለሀገሪቱ ለውጥ እንዲያመጡ መደገፍ አለባቸው ብዬ አስባለሁ።
ሴቶች በተለያዩ አደረጃጀቶች ተደራጅተው ራሳቸውን እንዲያበቁና ተጠቃሚ እንዲሆኑ እየተሰራ መሆኑን የተናገሩት የጊምቦ ወረዳ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ወይዘሪት አበዛሽ መለሰ ናቸው። ያለ ሴት ተሳትፎ ያው አብዮት ግቡን አይመታም። ለዚህ የሴቶችን በኢኮኖሚ ተሳትፎና ተጠቃሚነታቸውን ከማረጋገጥ አኳያ ሴቶቻችን በተሰማሩበት የስራ መስክ ጠንክረው እንዲሄዱ በፓርቲ በኩል የተለያዩ የስልጠና መድረኮችን በማዘጋጀት ሴት እህቶቻችን እንዴት ወደ አመራርነት መብቃት አለባቸው የሚለውንም ሰነድ ጭምር አዘጋጅተን ስልጠናዎችን እየሰጠን በተሰማሩበትም የስራ መስክ ላይ ተጠናክረው እንዲቀጥሉ ተጠናክሮ መቀጠል ብቻም ሳይሆን ወደ አመራርነትም መጥተው የውሳኔ ሰጭነት ቦታ ላይ እንዲደርሱ አጠንክረን የምንሰራው። ከዚህ አንጻር ያው እንደ ጊምቦ ከ3 አስፈጻሚ አካላት ምክር ቤትን የምትመራ የሴት አመራራችን ነች። ህግ አውጪው ክፍል ላይ ይሄ ብቻም ሳይሆን ሌሎች ተግባራት ላይም እስከ ቀበሌም ያሉ የአመራር እርከኖች አሉ። እዚያ አመራር እርከን ላይም ጭምር ሴቶች በፓይለት አመራርነት በኢኮኖሚውም በማህበራዊም ሆነ በተለያዩ ተግባራት ተሳትፈው የመሪነት ሚናቸውን እንዲወጡ የማድረጉ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁንም ቢሆን ሙሉ በሙሉ ጨርሰን ሰርተናል የምንልበት ምክንያት የለም። ቀጣይ 2018 ላይም ቅድም ባቀረብነው መሪ እቅድ ላይም አስቀምጠናል። አቅደን የምንሰራው ነው የሚሆነው። ከብልጽግና ትኩረት አቅጣጫዎች ቀዳሚ ስፍራውን የያዘው የሴቶችን ተጠቃሚነት ማረጋገጥ መሆኑን የተናገሩት የጊምቦ ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው ናቸው። የሴቶችን ወይም የወጣቶችን ተጠቃሚነት ለማረጋገጥ በተለይ ሴቶች የውሳኔ ሰጪ ቦታ ላይ እንደመጡና የሴቶች አቅም በየደረጃ እየጎለበተ መምጣቱ ሰው ተኮር ተግባራችን ወይ ስራዎቻችን እንደ ስኬት ማየት ችለናል። በመጨረሻም ያለ ሴቶች ተሳትፎ ሁለንተናዊ ብልጽግናን ማረጋገጥ የማይታሰብ በመሆኑም ሁሉም አካላት የሴቶችን ተጠቃሚነት ማረጋገጥ የተግባራቸው አካል እንዲያደርጉም አሳስበዋል። የፓርቲ ኢኒሼቲቮችን በማጠናከር እንደ ሀገር የታዩ ለውጦችን ማስቀጠል እንደሚገባ የቢጣ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። ጽህፈት ቤቱ የ2017 በጀት ዓመት አፈጻጸም ግምገማና የ2018 እቅድ ላይ ከባለድርሻ አካላት ጋር መክሯል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ምህረት ማሞ የቢጣ ወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታጋ አዴሎ እንደገለጹት በወረዳው በርካታ አባላትን በመያዝ 98 ህብረቶችንና 495 ቤተሰቦችን በማካተት በርካታ ስራዎችን ሲያከናውን ቆይቷልም ብሏል። ባለፈው በጀት ዓመት ከፓርቲ ኢኒሼቲቮች አንጻር በርካታ ተግባራት ሲያከናውን መቆየቱን የጠቀሱት አቶ ታጋይ እነዚህ ተግባራት በ2018 ዓመተ ምህረት አጠናክሮ መቀጠል ያስፈልጋልን ብሏል። ከፓርቲ ማዋጫ አኳያም ከእቅድ በላይ የተሰበሰቡ ቀበሌዎች የመኖራቸውን ያህል በአፈጻጸማቸው ደግሞ ዝቅ ያሉ መኖራቸውንም አንስተዋል። በሁሉም ቀበሌዎች የፓርቲ ጽህፈት ቤቶችና የአባላት መወያያ ቤቶችን በመገንባት የፓርቲ ኢኒሼቲቭ ስራዎችን በመተግበር እንዲሁም አደረጃጀቶችን በማጠናከር የፓርቲውን የበላይነት ማረጋገጥ የ2018 ዓመተ ምህረት የትኩረት አቅጣጫ መሆኑን አቶ ታጋይ ገልጸዋል። የወረዳው ዋና አስተዳዳሪ አቶ ዳግማይ ማሞ በበኩላቸው ብልጽግና ፓርቲ እንደ ሀገር በርካታ ተግባራትን እያከናወነና ሀገር የሚሻገር እሳቤን እውን እያደረገ የሚገኝ ፓርቲ መሆኑን ጠቅሰዋል። ፓርቲው ከምስረታ ጀምሮም እስካሁን ቃሉን በተግባር እየፈጸመ ያለ ሰው ተኮር ፓርቲ መሆኑንም አስገንዝበዋል። እንደ ወረዳችን በፓርቲያችን መርህ ለህዝባችን ቃል የገባንላቸውን የልማት ተግባራትን ከግብ ለማድረስ በመደመር እሳቤ የእርስ በርስ ቅንጅቶቻችንን በማጠናከር በትኩረት ለመስራት ቅድመ ዝግጅቶች ማድረግ ያስፈልጋልን ብለዋል። በመድረኩም የወረዳ አስፈጻሚዎች፣ የወረዳ አመራሮች፣ የቀበሌ ስራ አስኪያጆችና አስተዳደሮች እንዲሁም የቀበሌ ግብርና ኃላፊዎች ተሳታፊ ሆነዋል። ያለፈው በጀት ዓመት የፓርቲና የመንግስት ተግባራት በውጤት የተጠናቀቁበት መሆኑን የጨና ወረዳ አስተዳደር ገለጸ። በወረዳው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 በጀት ዓመት አፈጻጸም ግምገማና የ2018 እቅድ ላይ ውይይት ተካሂዷል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ብሩክታይት ብርሃኑ ተጨማሪ አላት። በበጀት ዓመቱ የፓርቲና የመንግስት ተግባራትን በውጤት መጠናቀቁን የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም ገልጸዋል። በአስተሳሰብና በአመለካከት የጠራ አባልን በመፍጠር የተስተካከለ የፖለቲካ እይታ በወንድማማችነትና በአብሮነት የተጀማመሩ መልካም ተግባራትን ልናስቀጥል ይገባል ብለዋል። ብልጽግና ፓርቲ ቃልን ወደ ባህል በመቀየር እየሰራ ያለ ፓርቲ እንደመሆኑ መጠን በወረዳው ሀገራዊ፣ ዞናዊና ወረዳዊ ተልዕኮችን በመቀበል ከወትሮ የተሻለ የስኬት ጊዜያትን ማሳለፋቸውን አቶ ተረፈ ገብረ ማርያም አስረድተዋል።
ብልጽግና ፓርቲ በወረዳው የተረጋጋ የፖለቲካ ምህዳር ጠንካራ ባለ ለመፍጠር እየሰራ ያለ ፓርቲ እንደሆነ የጨና ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተመስገን አለማየሁ ገልጸዋል። ጠንካራ የአስተሳሰብና የተግባር አንድነት በመፍጠርም በርካታ ተግባራት መሰራቱንም ኃላፊ ተናግረዋል። በ2018 በጀት ዓመት ለሚካሄደው 7ኛ ዙር ሀገራዊ ምርጫ በስኬት ለማጠናቀቅ ቅድመ ዝግጅት ስራዎች እየተሰሩ ይገኛል ብለዋል። በብልጽግና ፓርቲ የወጣቶችና ሴቶች ተጠቃሚነትን ለማረጋገጥ በልዩ ትኩረት እንደሚሰራም ኃላፊ ጠቁሟል። በበጀት ዓመቱ የተሰሩና የቀጣይ እቅድ የውይይት መነሻ ሰነድ በፓርቲው ጽህፈት ቤት አደረጃጀት ዘርፍ ኃላፊ በአቶ ታከለ ኬቶ የቀረበ ሲሆን በተሳታፊዎች ውይይት ተደርጓል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብሔረሰቦች ምክር ቤት በበጀት ዓመቱ ውጤታማ ተግባራትን ማከናወን መቻሉን የምክር ቤት አባላት ተናገሩ። የክልሉ ብሔረሰቦች ምክር ቤት 4ኛ ዓመት 5ኛ መደበኛ ጉባኤ በቀረበው የ2017 በጀት አፈጻጸም ሪፖርት ላይ እየመከረበት ነው። ዘገባው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ተጨማሪ አለን። በጉባኤው ላይ አባላት በበጀት ዓመቱ የሚበረታቱና የክልሉን ህዝብ ተጠቃሚ የሚያደርጉ ተግባራት መከናወናቸውን ተናግረዋል። በክልሉ አልፎ አልፎ የሚስተዋሉ ግጭቶች በዘላቂነት የሚፈቱበት ወንድማማችነትና እህትማማችነት እንዲሁም አብሮነትን የሚያዳብሩ ስራዎች ተጠናክረው የሚሰሩበት ሁኔታ እንዲፈጠርም ጠይቀዋል። የሱሪና ዚልማሞ ብሔረሰብ ቋንቋ ልማትና የሰላም እሴቶች ግንባታዎች ላይ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸውም የምክር ቤት አባላቱ አስተያየት ሰጥተዋል። የመሰረተ ልማት ውስንነት ያለባቸውን አካባቢዎች በጥናት በመለየት በክልሉ መንግስት በኩል ልዩ ድጋፍ በመስጠት ተመጣጣኝ ልማት እንዲረጋገጥ በምክር ቤት በኩል በትኩረት እንዲሰራ አባላቱ ጠይቀዋል። የመንግስት አገልግሎትና አስተዳደር ስርዓት መሻሻሎች ያሉበት ቢሆንም የቅሬታና አቤቱታ አፈታት ሁኔታ ያለበት ደረጃ በተገቢው ሊገመገም ይገባልም ሲሉ ተናግረዋል። የሰላም እሴት ግንባታና ግጭት አፈታት ሂደቱ ዘላቂ እንዲሆንም ሀገር በቀል የግጭት አፈታት ዘዴዎች ተቋማዊ ሆነው ሊቀጥሉ ይገባልም ብለዋል። የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቱ አኩ በቀረቡ አስተያየቶችና ጥያቄዎች ላይ ምላሽና ማብራሪያ ሰጥተዋል። በክልሉ አልፎ አልፎ የሚስተዋሉ ግጭቶች በሀገር በቀል ግጭት አፈታት ዘዴዎች እየተፈቱ መሆኑን ያብራሩት ዋና አፈ ጉባኤው ከአጎራባች ክልሎች ጋር ያለው ግንኙነት ይበልጥ የማጠናከር ስራዎች እየተሰሩ መሆኑንም አክለዋል። የህዝቦች ወንድማማችነትና እህትማማችነት ይበልጥ እንዲጎለብት ችግሮችን በጋራ መፍታት ከሁሉም የሚጠበቅ መሆኑንም በምላሻቸው ጠቅሰዋል። ከዩኒቨርሲቲዎች ጋር ያለውን ግንኙነት ይበልጥ በማጠንከርም በቋንቋና ባህል ልማት ላይ እንደሚሰራም ተናግረዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ከህብረተሰቡ እየቀረቡ ላሉ ቅሬታዎች ፈጣን ምላሽ ለመስጠት ወደ ህብረተሰቡ መቅረብና ማዳመጥ እንዲሁም ችግሮችን የመፍታት ባህልን ማዳበር እንደሚገባ ተናግረዋል። ግጭት ቀስቃሽ አካላትን የመለየትና የህግ የበላይነትን የማረጋገጥ ግጭቶች ሲከሰቱም ከአካባቢው ማህበረሰብ ጋር በመቀናጀት የመፍታት ባህልን ማዳበር እንደሚገባ ርዕሰ መስተዳድሩ አሳስበዋል። በነባሩ የደቡብ ክልል ውስጥ የነበረ የጋራ ሀብት ክፍፍልን በተመለከተም ከምክር ቤቱ አባላት ለተነሳው ጥያቄ የሀብት ክፍፍል በማድረግ የክልሉን ድርሻ መውሰድ መቻሉንና ቀሪ የቋሚ ንብረቶች ክፍፍል የተጠናቀቀ ቢሆንም ወደ ሀብት የመቀየሩ ሂደት ከሌሎች 3 ክልሎች ጋር በምክክር ላይ እንደሚገኝ አብራርተዋል። ርዕሰ መስተዳድሩ የክልሉን ህዝብ በልማትና በመልካም አስተዳደር ጉዳዮች ይበልጥ ተጠቃሚ ለማድረግ የህዝብ ለህዝብ ግንኙነት ስራዎች ተጠናክረው ይሰራሉ ብለዋል። በክልሉ ብሔረሰቦች ምክር ቤት ጉባኤ ላይ አባላት ላነሷቸው አስተያየቶችና ጥያቄዎች ተጨማሪ ምላሽና ማብራሪያ በሚመለከታቸው አካላት ተሰጥቶበታል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብሔረሰቦች ምክር ቤት 4ኛ ዓመት 5ኛ መደበኛ ጉባኤ በቀረበው የ2017 በጀት አፈጻጸም ሪፖርትና በ2018 ጠቋሚ እቅድ ላይ ከመከረ በኋላ አጀንዳዎቹን በሙሉ ድምፅ በማጽደቅ ጉባኤው ተጠናቋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን እየመራው አብሬያቸው የቆየሁት ክፍሌ ዓለሙ ነኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።